ሰላም ሰላም የተከበራችሁና የተወደዳችሁ የሮማን ቻናል ተከታዮች በሙሉ እንደምን አላችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? ደህና ሰነበታችሁ? ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። በደውል ላይ አድርጉ፣ ሰብስክራይብ አድርጉ። አዳዲስ ነገሮቹ በደረሰ ሰዓት አደርሳችኋለሁ ማለት ነው። እንደምትመለከቱ ሀገራችን ላይ ከባድ በሽታ ገብቷል እየተባለ ነው። ፈጣሪ ይጠብቃል። እንግዲህ እንደዚህ ተሰብስቦ ማብላታችሁን እንድታቆሙ ነው። በተለይ እረፍት ቦታ ያላችሁ ኢጃዛ ቤት ምናምን እንደዚህ ለፍቃደኝ የምትወጡ ልጆች ካላችሁ ባላችሁበት ቦታ ስራችሁን እንትና ብላችሁ ብትሰሩ መልካም ነው ብዬ ነው የማሳስባችሁ ፈልጋለሁ ማለት ነው። ምክንያቱም በጣም ከባድ በሽታ መጥቷል እየተባለ ነው። ፈጣሪ የጠብቀን። አረቦቹም እንግዲህ የሰው ሀገር ስደት መጥቶ ቤተሰብ ይረዱታል ብለን በምናስበው እንግዲህ መቼም ይሄ ሰምቶ አረብ ይቀጥረናል ማለት አይደለም። ከሀገር ቤት ያመጣችኋል ማለት እንግዲህ ውሸት ነው። ይሄን ነገርም እንድታውቁ ፈልጋለሁ። መቼም ዛሬ ተወርቷል ዜና። እንግዲህ ቁም ነገር ቢሆኑ አይወራም ነበረ። ቁም ነገር እንግዲህ እመቤቴ ማርያም ጊዮርጊስ ሚካኤል አገራችን ይጠብቅልን፣ ሰላም ያድርግልን። የመጣ ነገር ፈጣሪ ያንሳልን። ህዝባችን አምላካችን ይጠብቅልን። በጣም ከባድ በሽታ ነው። በገመድ እውነቴንም ነገር መቅበር የማይቻል በሽታ ነው። መንግስት ይሄ ነገር ማጥፋው ስለሌለው መስለኛል ዝም ያለ ማለት ነው። የሀገሬ ልጆች ምንም መልስ አልሰጠንም፣ ዝም ነው ያለ ማለት ነው። እንደምትመለከቱ በጣም ከባድ ነው። ከባድ ሁኔታ ነው እየመጣ ያለው። ዛሬ ዜና ኢትዮጵያ ላይ በሽታ ተገኝቷል፣ በሽታ ገብቷል ብሎ አረቦች ራሱ ዜና ዘግቦታል ማለት ነው። እና እውነቴ ነው የምነግራችሁ፣ ሌላ ነገር ቢሆኑ አይዘገቡም ነበረ። ተራ እንትና ያላለ ነገሮች እንግዲህ እንዴት እንደምሮጡ ተመልከቱ ማለት ነው። ለኛ ወዳው በሽታ እንግዲህ መጣ ብሎ ማለት ነው። እንግዲህ አሁን ስደተኞች ተለየ ወተን እንስተሰድደን እንሰራለን ብሎ ልጆቹ ያሰቡት እንግዲህ ተመርምሮ ወረቀታቸው ተሰርቶላቸው ለዛ ነው መስለኛል ለካ ወረቀት ይመጥላቸዋል ምናምን እያሉ ልጆቹን እያጓጉት የነበረ እንትና ያላሉት ማለት ነው። ያላኩለት ለዛ መስለኛልና እንዳይወጡ የተደረገ ብዬ ነው ማስበው ማለት ነው። ብዙ ልጆች ወረቀታቸው የተያዘ ናቸውና ልንሰደድ ልንወጣ ምናምን ብሎ እንዳይወጡላቸው እናንተ እንጀራ ግን እየበላን እንጀራ ግን ያው ማረቅ እንደሚያስወጣችሁ እርግጠኛ ነኝና እንጀራ ለምናፍቃችሁ ግን በጣም ይቅርታ። በዚህ እንጀራ ይዤ መምጣት አልነበረብኝም። ይሄኔ እንግዲህ ፈትፈት እያረገ እንግዲህ እንደዚህ እንዳትበሉን ለማለት ያክል ነውና በኢከኪ ይተላለፋል፣ በፈሳሽ ነገሮች ይተላለፋል፣ በንክክ ነገር ይተላለፋል። እንደዚህ እንድትበሉ እንደ ኮሮና አይደለም። በተለይ ደግሞ ወንዶቹ ሴቶቹ እንግዲህ አሻገዳይ ምናምን የምትለው እንግዲህ ጋይስ ፈጣሪ ይጠብቃችሁ ነው። ለእናንተ ደግሞ እንጸልይላችኋለን። እንግዲህ ቆልፍ አድርጉ። እንግዲህ ቆልፍ ገጽታችሁ ቆላልፉት። ሀገር ቤት ያላችሁ ብላችሁ ማለት ነው ቆላልፉት። ለማንኛውም እንዳትሉ ደግሞ እኔ ላይ ማለት ነው እውነቱን ነገር ስንነግራችሁ ማለት ነውና እንግዲህ ዜና ሰምታችሁታል።
በነገር ዜና እየሰማ ሰው ነው ይሄን ነገር ትክክል ነሽ ሮማን የእውነትሽ ተናግረሻል እውነት ነው የምትለው ማለት ያልሰማ ደግሞ ሌላ ነገር ታወሩታላችሁ ንቃችሁ ታልባላችሁ በደንብ አዳምጡ እኔ የምለቅ ነገር በደንብ አድርጋችሁ አዳምጡ እኔ እውነቱን ነገር ነው ይዤላችሁ መጥቼ ቁጭ ማደርግላችሁ አው በምን ይተላለፋል መሰላችሁ እካክ በእካክ ይተላለፋል አንድ በሉ ሁለተኛ ደግሞ በፈሳሽ ነገሩ ይተላለፋል ሁለት በሉ ሶስተኛ ደግሞ በትንፋሽ ይተላለፋል አራተኛ ደግሞ በመተቃቀፍ ይተላለፋል እንግዲህ ፈጣሪ ሆይ ኃጢያት ምድሩ በዛ ያንዳንድሽ የሰው ገንዘብ ያለብሽ ስጪው መልሽው የሰው ገንዘብ መልሽው የሰው ላብ መልሽው የእናት ልጅ ያስለቀስሽ ያንዳንድሽ መልሽው ልጅሽንም ቅርበዩ ወንድምም እህትህን ቅርበለው አባትም ልጅህን ቅርበለው እንጀራ እናት ነኝ ብላችሁ የገባችሁበት የሰው ልጅን ያበላሻችሁት ያላችሁ ነገር ካላችሁ ወደ ፈጣሪያችሁ ተመለሱና ይቅር በለኝ በሉ ይሄ ምን ምሳሌ ነው ነግራችኋለሁ ምሳሌ ነው ይሄ ፈጣሪ የሚያሳየው ምሳሌ ነው ያሳያችሁ ስላለ አምላኬ ሆይ እኛ እንዳጥያሳ እንደበደላችን ሳይሆን አምላኬው ይቅር በለኝ ብላችሁ ወደ ፈጣሪያችሁ ጸሎት አድርጉን የሰው ያለባችሁ ነገር መልሱ የሰው ነገር የሰው ነው ምንም ያደርግላችሁም የራሳችሁ አይደለም የሰው ነገር የሰው ገንዘብ ነው የሰው ገንዘብ ስጡ ያንዳንዳችሁ ያላችሁ ይሄ ዳግም ደግሞ የትም ሀገር ብዙ እንባ ያስለቀሱ ሰዎች ስላሉ ሴት ልጅ ድፍረት የደፈራችሁም አላችሁ እናንተም የሴት ልጅን እንደዛ ያደረጋችሁ የደፈራችሁ ሴቷን ፈልጋችሁ አግንታችሁ እቅር በይኝ ብላችሁ ካስ ከፍላችሁ ያው የሰው ልጅ አይምሮ ይመልስም ነገራችን ካስ ማለት ነው በድላችሁን ፈጣሪ ንስሐ ግቡ እኔ አጠፍቼ ንስሐ ገባለሁ እያላችሁ እያጨማለቃችሁ ግን ንስሐ ማግባት ኔቨር ይላል እሺ ሮማና ዩቲዩበር ማለት ነውና ማለት ነው ነግራችኋለሁ የወደድሽው ትውጫለሽ እሺ የጠላሽው ትተያለሽኛ እውነቱን ነው የምነግራችሁ ማለት ነው ከየነቃ ህዝብ ነቃው የተነሳ በካካካካካካ እያልሽ ማለት እና ውሽማ ምናምን ነገሮችን አቁሙ ፕሊዝ ወንድ ውሽማ አቁሚ ሴቱ ውሽማ አቁሚ ውሽማ ይቀርባችሁ ካሁን በኋላ ወይኔ ጌታ ሆይ በስመ አብ ወወልድ ወመንፈስ ቅዱስ አሁን ከባድ የውሽማ መድኃኒት የመጣላችሁ ነው ታውቃላችሁ እንግዲህ በእንግሊዝ ነገ ደግሞ እንሰማለን አሽቃባጮቹ የዚህን ያለበት ሀገር አሽቃበጡ ተነተኑላችሁ ትንታኔ ሰምተናል መንግስታችን የት ነው ያለ የኢትዮጵያ መንግስት አብይ አህመድ አለ ወይስ የለም እውነቴን የምነግራችሁ ሰውየው ያለ አይመስለንም አገር ቤት ግብር ጨምሯል የቤት ክራዩን ሱቆቹን ንግድ አትነግዱ በላይ ወጥቷል ከዛ ደግሞ ጉቦ መብላት ለመዱ ጉቦ ይፈልጋሉ ንግድ ላይ ይሄን አድርገሻል ፍሪጅ አልዘጋሽም ምን አልክ ተስተክስ ማለው ይላልባ ብለው የሚያስብለው ነገር ነው የደረሰላችሁ ያገሬ ልጆችና እንብላ ያልማይናገረውም ብሎ ነው
ለማንኛውም ምግባችንን እየበላን እየጠጣን አውሬያችኋለሁ። እንግዲህ እናንተ ከተገበራችሁ ተገብሩ፣ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በደውል ላይ አድርጉ ማለት ነው። የሀገሬ ልጆች እወዳችኋለሁ። በኮሜንት አስተያየታችሁን ስጡኝ። ደህና ደሩልኝ፣ ደህና ቆዩልኝ፣ ደህና ሰንብቱልኝ። ባይ ባይ።